ተፈሥሒ ምልዕተ ጸጋ ድንግል ዘእንበለ ርኩስ ልክቱ ንጽሕት ክብረ ኩሉ ዓለም። የዓለም ሁሉ መክበሪያ የአዳም ልጆች ሁሉ መመኪያ የተድላ የደስታ መፍሰሻ የመንግሥተ ሰማያት መውረሻ አደፍ ጉድፍ የሌለብሽ ነውር ነቀፋ ማይገኝብሽ ልህብት ንጽሕት ያለመለወጥ ድንግል ምልዕተ ጸጋ ምልዕተ ክብር እመቤታችን ተፈሥሒ ደስ ይበልሽ ደስታ ይገባሻል። ልህብት ንጽሕት ያለው ሞ ብርሌ መርጠብ ብርጭቆ ኩዝ ካቦ ናቸው። እነዚህን ሰርተው ማኅደር ሰፍተው አበጅተው ጢስ ከማይተንበት ትቢያ ከማይበንበት ከንጹሕ ቦታ ያኖሯቸዋል። ኋላ በወረዱ ጊዜ ለክቡራኑ መጠጫ ይውላሉ። እነዚህ ለሚጠጣባቸውም ለሚያጠጣባቸውም ክብር ናቸው። ለሚያጠጣባቸው ክብር እንደሆኑ ሥላሴ በእኛ ማደራቸው በእኛ መመስገናቸው በእመቤታችን ነውና፣ እነዚያ ለሚጠጣባቸው ክብር እንደሆኑ እኛም ከሥላሴ ክብር ማግኘታችን በእመቤታችን ነውና። አንድም ልህብተ ኤልሳ የኤልሳ ማሰሮ አንቺ ነሽ። ኤልሳ መምህሩን ኤልያስን ሸኝቶ ዮርዳኖስን ተሻግሮ ከዮርዳኖስ ማዶ ሲደርስ ሕፃናት ተሰብስበው ከበር ቆይተው ርግበራህ አሉት። መላጣ ማለት ነው። ተናዶ ተበሳይቶ ቢረግማቸው 2 ድባት ከዱር ወጥተው 42 ሕፃናት ፈጅተዋቸዋል። የአገሩ ሰዎች የነቢየ እግዚአብሔር እርግማኑ ይህን ያህል የጎዳ ምርቃኑማ ምን ያህል ይጠቅም ብለው ከ200 በላይ የሚበዙ ሕፃናት ሰብስበው አምጥተውለት ባርክልን ብለውት በአንብሮተ እድ ባርኳቸዋል። ወዲያውኑ ምንት ንብረት አለዛቲ ሀገር የዚች ሀገር አኗኗሯ እንደምንድን ነው ብሎ ጠየቀ። ሀገር አሰሰናይት ኢቲ ወማየ ብሔሩሰ እኩይ ውእቱ። ሀገሪቱስ እንደምታያት ያማረች የተወደደች ነበረች። ታዲያ ምን ይሆናል? የአገሩ ውሃ ግን ወላድ ቢጠጣው መካን የሚያደርግ ጤነኛ ቢጠጣው ድውይ የሚያደርግ ልብ ቆርጦ አንጀት በጥብጦ የሚጥል ነው አሉት። አምጽኡ ሊተ ሐዳሰ ልህብተ አዲስ ማሰሮ ጨው ጨምራችሁ አምጡልኝ ብሎ አስመጥቶ ምንጩ የት ነው ብሎ ጠይቆ ከምንጩ ላይ ከመዚህ ይቤ እግዚአብሔር ብሎ ቀብሮታል። አጣምክዎ ፈወስክዎ ሲል ነው። ከዚያ በኋላ ያ ምንጭ ድዊ ቢጠጣው ጤነኛ መካን ቢጠጣው ወላድ የሚያደርግ ሆኗል። ይሄ ምሳሌ ነው። ማሰሮዋ የእመቤታችን ጨው የጌታ እስመፄው ዘአጣሞ ለልሱ እንዲል ምረቱ የፍዳ የመርገም ምረቱ ከውሃው እንጂ ከመሬቱ እንዳልተገኘ ፍዳ መርገምም ከዲያብሎስ እንጂ ከአዳም ያለመገኘቱ ምሳሌ። አንድም ጽዋ አርጤክስስ አንቺ ነሽ። ይህች ጽዋ አርጤክስስ የምትገዛው በ300 ወቄት ወርቅ ነው። ያቺ ዋጋዋ ብዙ እንደሆነ የእመቤታችንም ክብሯ ጸጋዋ ብዙ ነውና ያችን ጽዋ በምድያም መናገሻ ያደርጓታል። ከዚያች ጽዋ ሳይጠጣ የሚነክስ የለም። እመቤታችንንም ሳይለምን በቃል ኪዳኗ ሳይማጸን ገነት መንግሥተ ሰማያት የገባ የለምና ክብረ ኩሉ ዓለም አለ አሁን የተመቸ የዓለም ሁሉ መክበሪያ ናትና። ብርሃን ዘይትጠፍ የማትጠፋ ብርሃን አንቺ ነሽ። ከማኅቶተ ሙሴ ከማኅቶተ አሮን ሲለያት ነው። እነዚያ ሙሴና አሮን በቀዳማይ ሰዓተ ሌሊት አብርታችሁ በቀዳማይ ሰዓተ መዓልት አጥፉት ይሉ ነበርና። መቅደስ ዘይትትነሰ የማትፈርስ ቤተ መቅደስ አንቺ ነሽ። ነቢዩ ዳንኤል መቅደስ ትተሐነጽ እስከ ክርስቶስ ንጉሥ ቢል ወምዝ ትመዘበር ያለበት ነውና ከዚያ ሲለይ በትረ ሃይማኖት ዘይትጸንን ምስማኮሙ ለቅዱሳን የአባቶቻችን ምርኩዛቸው ጽናቸው ደገፋቸው አንቺ ነሽ። ዘይትጸንንም አለ የአባቶቻችን ምርኩዛቸው ጽናቸው ደገፋቸው አንቺ ነሽ። ዘይትጸንን አለ ከኤልሳ በትር ሲለይ ነው። ኤልሳ ወደ ሱነም ሲሄድ የሚያድርባቸው 2 ደጋግ ባልና ሚስት ነበሩ። ከዕለታት በአንድ ቀን አስተምሮ እንደ ልማዱ አድሮ ሲሄድ ሴትየዋ ይህ ነቢየ እግዚአብሔር ቅዱስ ነውና ፍቶተ ሥጋ ከምንፈጽምበት ሥጋዊ ወሬ ከምናወራበት
ከኛ ጋር ማደር አይገባውም። ለምን ለብቻው ወጥቶም ያርፍበት ድካሙንም የሚቀንስበት ሰገነት አንሰራለትም አለችው። ባሏም እሺ በጎ ብሎ ሰገነት ሰራለት። በዚያች ሰገነት ጉዝጓዙን ጎዝጉዘው ምንጣፉን አንጥፈው ጠረጴዛውን ወንበሩን አዘጋጅተው መቅረዙን ሰርተው ቆዩት። ኤልሳም እንደ ልማዱ አስተምሮ ወደ ቤታቸው ለማደር በመጣ ጊዜ ወደ ተሰራለት ሰገነት ወጥቶ በዚያ አረፈ። ሴትዮዋን ጠርቶ ይህን ሁሉ ሐሳብ አሰብሽልኝ፣ ምን ላድርግልሽ? የምትፈልጊውን ንገሪኝና ለንጉሡ ልንገርልሽ አላት። አንተ ነቢየ እግዚአብሔር ካንተ በረከት እንጂ ሌላ ምንም አንሻም፣ ጥንድ በሬ ዳውላ ጥሬ አለን አለችው። ኤልሳም ደቀ መዝሙሩን ገያዝን ጠርቶ ለእኔ እንዲህ መድከማቸው ምን ባደርግላት ይሻላል አለው። ገያዝም መምህር ልጅ እኮ የላትም አለው። ኤልሳም ያችን ሴት ጠራና አንቺ ሴት የዛሬ ዓመት በዚህ ወር ወንድ ልጅ ትወልጃለሽ አላት። ወዲያውኑ ጸነሰች፣ ወለደችም። 3 ዓመት ሲሆነው አባቱን ተከትሎ ከሄደበት ታመመ። አሽከሩን ጠርቶ ወስደ ለእናቱ ስጣት አለው። ለእናቱ ሰጣት፣ ሞተባት። አጥባ ገንዛ ወደ ሰገነት አውጥታ ኤልሳ ወደሚተኛበት በኤልሳ መኝታ አስተኝታ ልጄን አትቅበሩ ብላ ገስግሳ ከኤልሳ ዘንድ ሄደች። ገስግሳ ከነቢዩ ከኤልሳ ዘንድ ሄደች። ሄዳም የሰጠኸኝ ሸማ ከደጅ ተቀማ እንዲሉ ሳለምንህ የሰጠኸኝ ልጄ ሞተ አለችው። ኤልሳም ገያዝን ጠርቶ ከሰው ጋር ሳትነጋገር ማንንም ሰላም ሳትል ይህችን በትሬን ወስደህ በሕፃኑ አስከሬን ላይ አኑርበት ብሎ ላከው። ገያዝም ወስዶ በትሩን ቢጥልበት ሳይነሳ ቀረ። ስለምን ቢሉ አትነጋገር ብሎት ነበርና እየተነጋገረ ስለሄደ። አንድም የሞተን ሰው በበትር ቢመቱት ይነሳልን? መምሬ ኤልሳ ምን ነካ እያለ እየተዘባበተ ሄዶ ነበርና። አንድም ይህች በትር ሙት ብታስነሳልኝ የኤልሳ ደቀ መዝሙር ሙት አስነሳ ተብዬ በየከተማው አቦ አቦ እባልበታለሁ ብሎ ውዳሴ ከንቱ ሽቶ ነበርና ሳይነሳለት ቀረ። ኋላ ግን ኤልሳ ሄዶ አፉን ካፉ ዓይኑን ካይኑ አድርጎ ቢጸልይበት በ6ኛው ሙቀት ልምላሜ አሰምቶታል። በ7ኛው አፈፍ አድርጎ አስነስቶታል። አሁን ኤልሳንም ያህል ጻድቅ በአንድ ጊዜ ማስነሳት ተስኖት አይደለም፣ ለአብነት ነው። ታምራት ምልክት ይደረግልን ባላችሁ ጊዜ ሳትታክቱ መልሳችሁ መላልሳችሁ ወደ እግዚአብሔር አመልክቱ። አንድም ለሰው 4 ባህርያተ ሥጋ 3 ባህርያተ ነፍስ እንዳሉት ለማጠየቅ ነው። አንድም በትረ ሃይማኖት ዘይትጸንን ምስማኮሙ ቅዱሳን ተአምር የሚሰሩብሽ በትራቸው መቋሚያቸው አንቺ ነሽ። ይህስ እንደምንድን ነው ቢሉ ያዕቆብ ላባን 20 ዓመት ካገለገለው በኋላ ሚስቶቼንና ልጆቼን ስጠኝና ልሂድ፣ የተገዛሁልህ ይበቃል አለው። ላባም በዓይን ፊት ሞገስ የማገኝ ከሆነ ከዚህ ተቀመጥ፣ አትሂድብኝ፣ እግዚአብሔር በአንተ ምክንያት ቤቴን እንደባረከ ተመልክቻለሁና አለው። ያዕቆብም እንዴት እንዳገለገልኩ አንተ ታውቃለህ። ከእኔ መምጣት በፊት የነበረህ ሀብት ጥቂት ነበረ። እኔ ወደ አንተ በመምጣቴ እግዚአብሔር ባረከልህ። እኔ ደግሞ ለቤቴ የምሠራው መቼ ነው አለው። ላባም ምን ልስጥህ አለው። በበጎችህ መካከል ባለፍኩ ጊዜ ዝንጉርጉርና ነቁጥ እንዲሁም ጥቁር ያለባቸው በጎችና ፍየሎች ለእኔ ይሁኑ፣ የሌለባቸው ደግሞ ለአንተ ይሁኑ። በዚህ እንስማማና እንደገና በጎችን እየጠበቅኩ ላገልግልህ አለው። ላባም እሺ እንደ ቃል ይሁን አለው። ያዕቆብም በጎቹን ሰብስቦ በበጎቹ መካከል ሆኖ ልብን፣ ለውዝ፣ ኤርሞን የተባሉ 3 በትሮችን ወስዶ 2ቱን በትሮች ሙሉ ለሙሉ ላጣቸው፣ አንዱን በትር ግን ዝንጉርጉር አድርጎ ላጠው። በጎቹ ውሃ በሚጠጡበት ጊዜ በገንዳው ውስጥ አድርጓቸዋል። ከዚያም በጎቹ ውሃ ሊጠጡ በመጡ ጊዜ የበትሮቹን መልክ አስመስለው ጸንሰው ሽምልመሌ መሳይና ዝንጉርጉር ነቁጥ ያለበት ወልደዋል። እነዚህን ከላባ በጎች ለይቶ ለብቻቸው አቆማቸው። በመጨረሻ ምልክት ያላቸው ብርቱዎቹ በጎች ለያዕቆብ ሲሆኑ ምልክት የሌላቸው ደካሞቹ በጎች ለላባ ሆነዋል። ይህ ምሳሌ ነው። 3ቱ በትሮች የሥላሴ የተላጡት የአብና የመንፈስ ቅዱስ ምሳሌ፣ ሽምልመሌው ዥንጉርጉሩ በትር የወልድ ምሳሌ፣
ያ ዥንጉርጉር እንደሆነ ወልድም አምላክ ወሰብ ነውና። በበትሮቹ ምክንያት የተለዩ በጎች በአብና በወልድ በመንፈስ ቅዱስ የተጠመቁ የምእመናን ምሳሌ። ውሃው የጥምቀት አውራዎቹ የመምህራንና የቀሳውስት ምሳሌ። በጎቹ በትሮቹን እየመሰሉ እንደተወለዱ ሁሉ ምእመናንም በጥምቀት ምክንያት ከሥላሴ የመወለዳቸው ምሳሌ። አንድም በትር የእመቤታችን ሦስት መሆናቸው የንጽሐ ሥጋ፣ የንጽሐ ነፍስ፣ የንጽሐ ልቡና ምሳሌ። ላባ የዲያብሎስ ምሳሌ፣ ያዕቆብ የጌታ ምሳሌ። በበትሮቹ ምክንያት በጎቹ ከላባ ተለይተው ለያዕቆብ እንደሆኑ ምእመናንም በእመቤታችን ምክንያት ከዲያብሎስ ተለይተው የእግዚአብሔር ገንዘብ የመሆናቸው ምሳሌ። የያዕቆብ በጎች በበትሮቹ ምክንያት እንደሚወልዱ ምእመናንም ማርያም ማርያም እያሉ ስሟን እየጠሩ የመውለዳቸው ምሳሌ። እነዚያ በትሮቹ ፍሬ እንዳስገኙ እመቤታችንም ምእመናን ከሞተ ሥጋ የሚጠበቁበት የጽድቅ ፍሬ የሚያፈሩበት አማናዊት በትር ናትና። አንቲ ውእቱ ዕፀ ከርካ ወበትረ ልብነት ዘአንበረኪ ያዕቆብ በውስተ ገብላት ከመ ይጽንሳ አባግ ወይለዳ በትዕግሥት እንዳለ ደራሲ። አንድም በትረ ሃይማኖት ዘይትጸንን ምስማኮሙ ለቅዱሳን ሙሴ ጠላት ገሎ ባሕር ከፍሎ ያሻገረባት በትር አንቺ ነሽ። ይህስ እንደምንድን ነው ቢሉ እስራኤላውያን በግብፅ በባርነት ቤት ሳሉ ከባርነቱ ጽናት የተነሳ ወደ እግዚአብሔር ጮኹ። እግዚአብሔርም ጩኸታቸውን አደመጠ፣ ሊያድናቸውም ወደደ። በረድኤትም ወረደ። በመጋቢ ብሉይ በቅዱስ ሚካኤል አማላጅነት በሊቀ ነቢያት በሙሴ መሪነት በዘጠኝ አበይት ተአምራት በአስረኛ ሞተ በኩር ሕዝቡን ከግብፅ ነፃ አወጣቸው። እስራኤላውያን ሲጓዙ ከኤርትራን ባሕር ሲደርሱ ግብፃውያን ከኋላ ገስግሰው ተከተሏቸው። የእስራኤል ልጆችም ፈሩ፣ ወደ እግዚአብሔርም ጮኹ። ሙሴንም በግብፅ መቃብር አተነው በምድረ በዳ እንድንሞት ያወጣህን ተወን አይሆንልንም፣ ለግብፃውያን ብንገዛ ይሻላል ያልን ቃል ይህ አልነበረምን? ብለው አጉረመረሙበት። ሙሴም አትፍሩ፣ ዛሬ የምታዩዋቸውን ግብፃውያንን ለዘላለም አታዩዋቸውም፣ ቁሙ፣ ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን ታያላችሁ ብሎ አረጋጋቸው። ሙሴም ወደ እግዚአብሔር ጸለየ። እግዚአብሔር ሙሴን እንዲህ አለው፣ በትርህን አንሳና ባሕሩን ምታው፣ ባሕሩ ይከፈልልሃል አለው። ሙሴም በያዘው በትር ባሕሩን ቢመታው ባሕሩ ለሁለት ተከፈለ፣ እንደ ግድግዳ ቆመ፣ እንደ ሳር ክምር ሆነ። እስራኤላውያን መላው ተሻግረው ሲጨርሱ ፈርዖንና ሰራዊቱ ተጠናቀው ሲገቡ ሙሴ ዳግመኛ በያዘው በትር ባሕሩን ቢመታው እንደ ቀድሞ ተመለሰ። በፈርዖንና በሰራዊቱ ላይ ተደረመሰ። ግብፃውያን ሁሉ ሰጠሙ። ሙሴና የእስራኤል ልጆች ፈጣሪያቸውን አመሰገኑ። ይህ ምሳሌ ነው። ግብፅ የሲኦል ምሳሌ፣ ከነዓን የገነት፣ እስራኤላውያን የአዳም ልጆች ምሳሌ፣ ሙሴ የጌታ በትሩ የመስቀል፣ ባሕረ ኤርትራ የእሳተ ሲኦል ምሳሌ። ሙሴ በበትሩ ባሕር ከፍሎ ሕዝቡን እንዳሻገረ ጌታም በመስቀል ትርክዛው ባሕረ ሲኦልን እየቀዘፈ ነፍሳትን ከሲኦል የማውጣቱ ምሳሌ። አንድም በትር የእመቤታችን ምሳሌ። ዳግመኛ ሙሴ በበትሯ አማካኝነት እስራኤላውያን በበትሯ አማካኝነት ባሕሩ ተከፍሎላቸው ከሐሳር ወደ ክብር፣ ከባርነት ወደ ነጻነት፣ ከግብፅ ወደ ርስታቸው ወደ ከነዓን እንደተጓዙ ምእመናንም በወላዲተ አምላክ በድንግል ማርያም ቃል ኪዳን ከሐሳር ወደ ክብር፣ ከባርነት ወደ ነጻነት፣ ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከሲኦል ወደ ገነት ተሸጋግረውባታልና። በትረ ረድኤቱ ለሙሴ ለባሕረ ኤርትራ ዘሰጠቃ ዓመተ ሀጉሉ ግብፅ ለወርሃ ኔሳን በንፍቃ እንዳለ ደራሲ። አንድም በትረ ሃይማኖት ዘይትጸንን ምስማኮሙ ለቅዱሳን የአባቶቻችን የጸናች የቀናች ሃይማኖታቸው አንቺ ነሽ። የአብርሃም ሶርያዊን ታሪክ ያስተርካል። ይህስ እንደምንድን ነው ቢሉ አብርሃም ሶርያዊ የተባለ ኤጲስቆጶስ ነበረ። አንድ ተንባላታዊ ንጉሥ ወዳጅ ነበረው። ዘወትር ከአይሁዳዊ ጋር እየተከራከረ ምላሽ ያሳጠዋል። ከዕለታት በአንድ ቀን እሱ በሌለበት ንጉሥ እነዚህ ክርስቲያኖች ሐሰተኞች ናቸው አለው። እንዴ ሐሰተኞች ቢሆኑ ነው እንዴ ዘወትር እየተከራከረ ምላሽ የሚያሳጣህ አለው። እንጂል የምትባል መጽሐፍ አለቻቸው። የሰናፊ ቅንጣት ታህል ሃይማኖት ብትኖራችሁ ይህን ተራራ ተፈንቅለ ሂድ ብትሉት ተፈንቅሎ ይሄዳል ትላለች። አድርገህ አሳየን በለው
አለው። ንጉሡም እሺ ብሎ እጠይቀዋለሁ ሲል እሱ ሲመጣ ይዘነጋዋል፣ ሲሄድ ይታሰበዋል። ከዕለታት በአንድ ቀን ትዝ ብሎ ሳለ መጣ። አባቴ እጠይቅሃለሁ ስል አንተ ስትመጣ ይዘነጋኛል፣ ስትሄድ ይታሰበኛል። አሁን ትዝ ብሎኝ ሳለ እንኳን መጣ። እንጂል የምትባል መጽሐፍ አለቻችሁ እንዴ አለው። አዎን አለው። የሰናፊ ቅንጣት ታህል ሃይማኖት ብትኖራችሁ ተራራውን ተፈንቅለ ሂድ ብትሉት ተፈንቅሎ ይሄዳል ትላለች አለው። አዎን አለው። ታደርጉታላችሁ አለው። አባቶቻችን ሐዋርያት ያደርጉት ነበረ፣ እናንተሳ? አዎ እኛም እናደርገዋለን። ሚመጠን አይላፈ እስራኤል። የአንድ ሰው ሃይማኖት ተራራ የሚፈነቅል ከሆነማ የአይላፈ እስራኤል ሃይማኖት ተሰብስቦ ራሱ ተራራ ያህልምን? በል አድርጋ አሳየኝ አለው። እንግዲያውስ ቀን ስጠኝ አለው። 3 ቀን ሰጠው። ሄዶ ከእመቤታችን ስዕል ተማጸነ። እመቤታችንም ተገልጣ አንተ በሹመት ያለህ ነህ፣ ላንተ አይሆንልህም። በልጄ ፍቅር ተስቦ አንድ አይኑን አውጥቶ ለዘማ የሰጠ ለነዳያን እየመጸወተ የሚውል ስምዖን የተባለ መናኝ ሰው አለ፣ እሱ ያድርግልህ አለችው። ቢሄድ ስምዖን እንቅብ ቅርጫት እየሰራ ጫማ እየሰፋ ያንን እየሸጠ ለነዳያን ሲመጸውት አገኘው። እባክህ አንተ ሰው ተራራ ፈንቅልልኝ አለው። የዚህ ሰው መሰልኩህ? ደግሞስ ድሃ በሀገር አይኑር ማለትህ ነው አለው። ኧረ እመቤት ያዛኝ ነው አለው። አይ እሷስ ካዘዘችህ እኔን አትግለጠኝ፣ አንተ እኔን አይተህ ሥራ፣ ሕዝቡ አንተን አይተው ይስሩ አለው። ንጉሡ እንደ ሽሮ ሜዳ፣ ተራራው እንደ እንጦጦ፣ ሕዝቡ እንደ ሱሉልታ ሆነው 400 እግዚኦታ 41 ኪርያላይሶ አድርሰው ሲጨርሱ ስምዖን ሰግዶ ሲነሳ ተነስቷል። አብርሃም ሶርያዊ ሰግዶ ሲነሳ ተነስቷል። ሕዝቡ ሰግደው ሲነሱ ተነስቷል። ነቀለ ደብረ ተከለ ደብረ ይላል 3 ጊዜ ተነስቷል። ንጉሡና ሕዝቡ ውስጥ ለውስጥ ተያይተዋል። ከዚህም በኋላ ያ ንጉሥ አምኖ ተጠምቋል። ይህንን ተራራ ውሃ እየወጣ የሚያውካቸው አይጉር ነበሩ። ሄደህ ተጋረድላቸው ብሎት ሄዶ ተጋርዶላቸዋል። እና የአባቶቻችን የጸናች የቀናች ሃይማኖታቸው አንቺ ነሽ አለ። ሰአሊ ለነ ሀበ ወልድኪ ከልጅሽ ከወዳጅሽ ከኢየሱስ ክርስቶስ ዘንድ ለምኝልን። ይቅር ባይ ከሚሆን መድኃኒነ ከመድኃኒታችን ይማረነ ይቅር ይለን ዘንድ ወይሳለነ በነፍስ በሥጋ ለማለት ደግሞታል። በነፍስ በሥጋ ይቅር ይለን ዘንድ ይስረይ ኃጢአተነ ኃጢአታችንን ያስተሰርይልን ዘንድ ከልጅሽ ከወዳጅሽ አማልጅን። ለሰው ኃጢአቱ ከተሰረየለት ሌላ አይሻምና ጸጋሰ ስርየተ ኃጢአት ኢቲ እንዴል። ሰአሊ ለነ ቅድስት ኃጢአታችንን ከሚያስተሰርይልን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ቅድስት አለ ጽንዕት፣ ንጽሕት፣ ክብርት፣ ልዩ ሲል ነው። ጽንዕትም ማላት ሌሎች ሴቶች ቢጸኑ እስከ ጊዜው ነው እንጂ ኋላ ተፈቶ አለባቸው። እመቤታችን ግን ቅድመ ጸኒስ፣ ጊዜ ጸኒስ፣ ድኅረ ጸኒስ፣ ቅድመ ወሊድ፣ ጊዜ ወሊድ፣ ድኅረ ወሊድ ጽንዕት ናትና። ንጽሕትም ማላት ሌሎች ሴቶች ቢነጹ ከነቢብ ከገቢር እንጂ ከሐልዮ ከሐሳብ አይነጹም። እመቤታችን ግን ከነቢብ ከቃል ከአንደበት ከገቢር ከሥራ ከድርጊት ከሐልዮ ከሐሳብ ንጽሕት ናትና። ወይ ረብሰት በምንትኒ እምዘፈጠራ ድንግል በህሊናሃ ወድንግል በሥጋሃ እንዲል። ክብርትም ማላት ሌሎች ሴቶችን ብናከብራቸው ነቢያት ሐዋርያትን፣ ጻድቃን ሰማዕታትን፣ ጳጳሳት ኤጲስቆጶሳትን፣ ቀሳውስት ዲያቆናትን፣ ነገሥታት መኳንንትን ወለዱልን ብለን ነው። እመቤታችን ግን የምናከብራት እመ አምላክ እመ ብርሃን ወላዲተ አምላክ ብለን ነውና። ልዩም አለ እናትነትን ከድንግልና ድንግልናን ከእናትነት ጋር አስተባብራ ይዛ የተገኘች ከእመቤታችን በቀር ሌላ ሴት የለችምና ወደፊትም ለዘላለም አትኖርምና። አይኑአ ነው ያሉ እንደሆነ አይምሮውን ለቦውን በልቡናችን ሳይልን አሳድርልን ማለት ነው። አልፎአ ነው ያሉ እንደሆነ ለምኝልን ማለት ነው። አሁን በእመቤታችን በየዕለቱ ልመና መውደቅ መነሳት ኖሮባት አይደለም። በቀደመ ልመናዋ በቃል ኪዳኗ የምታስምረን ስለሆነ ነው እንጂ ስንኳን በእመቤታችን በሌሎችም በጻድቃን በሰማዕታት በየዕለቱ ልመና መውደቅ መነሳት የለባቸውም። አንድ ጊዜ ለሁል ጊዜ በተሰጣቸው ቃል ኪዳን
ሲያስምሩን ሲያማልዱን ይኖራሉ እንጂ ጻድቃንኒ ይረክቡ ኩሎ ዘሐሰሱ በአሐቲ ስእለቶሙ እንዲል ይህን ተናግሮ ሲፈጽም በያዘችው መስቀለ ብርሃን ባርካው ሰማየ ሰማያት ታርጋለች። እሱም ተባርኮ እጅ ነስቶ ከመካነ ግብሩ ይቀመጣል። ወሶ በፈጸመ ወድሶታ ባረከቶ ወወሃበቶ ወአርገ ውስተ ሰማያት ምስለ እሊአሃ መላእክት በአብይ ክብር ወስብሐት እንዲል ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን። ይቆየን። አቡነ ዘበሰማያት እንድገም።